ዛሬ ብዙዎቻችሁ ስትጠይቁኝ የነበረው ከአሊኤክስፕረስ እቃ አዛችሁ ቶሎ አይደርስም ወይም ዘግይቶ ይመጣል። ዛሬ ይህንን ችግር ለምን እንደሚከሰትና እንዴት መፍትሄ እንደምትሰጡት አሳያችኋለሁ። ቀጥታ ወደ ቪዲዮ እንገባለን። መጀመሪያ ከምክንያቱ እንጀምራለን። አንደኛ ምክንያት የሚባለው ፍሪ ሾፒንግ መጠቀም ነው። ፍሪ ሾፒንግ ስትጠቀሙ ለምሳሌ እቃው አለ፣ እዛች ጋር የምታዩት እቃ አለ። ከዛ እዚች ጋር ነፃ ከታች ፍሪ ሾፒንግ ይላል። እሱን ስትጠቀሙ እቃው ዘግይቶ የመምጣት እድል አለው ማለት ነው። ሁለተኛ ነገር ደግሞ ሆሊዴ በዓል ላይ ሲዝኖች ላይ እቃ ስታዙ፣ የበዓል ቀናቶች ላይ እቃ ስታዙ እነሱ ስራ ላይ ስለሚሆኑ የሆነ ነገር ላይ ስለሚፈጠር እቃው ይቆያል ማለት ነው። ሶስተኛ ነገር ደግሞ አድራሻ፣ ትክክለኛ አድራሻ ለማስቀመጥ ነው። አድራሻ ማለት አድራሻችሁን በስትክክል ሳትሞሉ ስትቀሩ እቃው የመጉላላት እድል አለው ማለት ነው። በአራተኝነት ደግሞ የሻጮችን ሬቲንግ ማየት ነው። ሬቲንግ ማየት አለባችሁ ስገዙ እቃው ምን ያህል ሰውዬ ኦርደር አድርጓል፣ ይሄን ያህል ምን ያህል ሽጧል የሚለውን ነገር ማየት አለባችሁ። ምክንያት ይሄን ያህል ካልኳችሁ ይበቃል። ቀጥታ ወደ መፍትሄው እንገባለን። የመጀመሪያ መፍትሄ የሚሆነው ሾፒንግ ያላቸውን እቃዎች መግዛት ነው። ሾፒንግ ያላቸው እቃዎች መግዛት ምን አይነት ጥቅም አላችሁ ካላችሁ እናንተ አሁን ሾፒንግ ያላቸው እቃዎች ስገዙ ለሾፒንግ ስከፍሉ ያ ከስተመር ለእናንተ በራሱ ትራንስፖርት እቃውን ይልክላቸዋል ቶሎ ማለት ነው። በሁለተኝነት መፍትሄ የሚሆነው ደግሞ ሆሊዴ ሲዝን ላይ ወይም በበዓል ወቅት ላይ እቃ ለማዘዝ ማለት ነው። በበዓል ወቅት ላይ እቃ የምታዙ ከሆነ እቃችሁ የመጉላላት የመዘግየት ነገር ያጋጥመዋል ማለት ነው። ለዚህ መፍትሄ የሚሆነው ካላንደሮች ወይም የበዓላት ቀኖች ምናምን አይታችሁ እቃዎችን ኦርደር ማድረግ ነው። በሶስተኝነት መፍትሄ የሚሆነው ትክክለኛ አድራሻ ማስቀመጥ ነው። ይህ ማለት እናንተ እቃው ስታዙት እናንተ ጋር የሚመጣበትን አድራሻ በስትክክል መሙላት ነው። ብዙዎቻችሁ አስተሳስታችሁ ወይም ቁጥር የሆነ ስማችሁን አስተሳስታችሁ ትሞሉና እቃው አልደረሰኝም ምንድነው ብላችሁ ትጠይቃላችሁ። አድራሻችሁን በስትክክል መሙላት ነው። ይህ ነገር እንዴት ነው የሚደረገው ብላችሁ ከጠየቃችሁኝ ከዚህ በፊት ቪዲዮ ሰርቼላችኋለሁ። ተምኒሉ ትክክለኛ አድሬስ አሞላል ይላል። ካልሆነ ደግሞ የዲስክሪፕሽን ላይ የዩቲዩብን ሊንክ አስቀምጥላችኋለሁ፣ ገብታችሁ ማየት ትችላላችሁ። በአራተኝነት ደግሞ መፍትሄ የሚሆነው የሻጮችን ሬቲንግ ማየት፣ ሻጩ ምን ያህል ሴል አድርገዋል፣ ምን ያህል ሽጧል የሚለውን ነገር ደግሞ ማየት አለባችሁ። ከሱፐር ሴሎች እቃ ስገዙ ለእናንተ የመምጣት እድል አለው፣ ቶሎ የመምጣት እድል አለው ማለት። ይህም ማለት ከሱፐር ሴሎች እቃ ስታዙ እነሱ በጣም ብዙ ሴል ስላደረጉ ለእናንተ እቃውን ቶሎ ይልኩላችኋል ማለት ነው። እናም ደግሞ ሱፐር ሴሎች በራሳቸው ወጪ በራሳቸው ዴሊቨሪ እቃውን ለእናንተ ቶሎ እንዲደርስ ያደርጋሉ ማለት ነው። በስተመጨረሻም ያልገባችሁ ማንኛውንም ጥያቄ ስለ አሊኤክስፕረስ ካላችሁ ኮሜንት ላይ አስቀምጡላችሁ። በዚህኛውም ቪዲዮ ያልገባችሁ ማንኛውም ነገር ካለ ኮሜንት ላይ አስቀምጡልኝ። እንደዚህ አይነት መረጃ ስንለቅ ቶሎ እንዲደርሱት ለእርሱ ላይክ እና ሰብስክራይብ ያድርጉት። ይህንን ቻናል ቤተሰብ ይሁኑ።